አይሾ ስፒድን እንደዚህ ያስደነቀው መኪና ሀገራችን ከ50 ዓመት በፊት እንደነበራት ስንቶቻችን እናውቃለን? የዘውድ በዓላችንን ለማክበር ስላበቃን ፈጣሪያችንን እናመሰግናለን። ቅንጡ መኪኖችና ዘመናዊ አምቡላንስም እንዲሁ በተለያዩ ጊዜያት የሀገራችን መሪዎች የተጠቀሙባቸው መኪናዎችን ልናሳያችሁ ወደናል። ተከታተሉ። ብዙ ሰው ይሄን ቦታ ይመኛል፣ ግን መሆን የሚችለው ምንም ሆነ ምን አንድ ሰው ብቻ ነው። Do you miss me at all? የ1824 ሞዴል የንጉሳውያን ሰረገላ ይባላል። በ1941 ወደ ሀገራችን የገባ ሲሆን ንጉሱ በ1948 ለ25ኛ ዓመት ዘውደ ሲመታቸውን ኢዮቤልዩ ሲያከብሩ ተጠቅመውበታል። እንዲሁም የእንግሊዟ ንግሥት ኤልሳቤጥና የፈረንሳዩን ቻርልስ ዴጎልን ከአየር መንገድ እስከ ቤተ መንግስታቸው ለመቀበል ሥራ ላይ ውሏል። የ1942 ክራውን ኢምፔሪያል ሴዳን የመጀመሪያው የኢትዮጵያ አውቶማቲክ መኪና ሲሆን የንጉሱ ልጅ ልዑል መኮንን በመኪና አደጋ ሕይወታቸው እስካለፈበት ጊዜ ድረስ ይጠቀሙበት ነበር። ይህ መኪና በሊሚትድ ኤዲሽን የተመረተ ሲሆን በጊዜው በዓለም ላይ 36 ብቻ ተመሳሳይ መኪኖች ነበሩ። የ1948 ሞዴል ሮልስ ሮይስ ይህም መኪና በተመሳሳይ ሊሚትድ ኤዲሽን ነው። ንጉሱም ለልዩ የበዓል ዝግጅቶች ብቻ ይጠቀሙበት ነበር። የ1948 ሞዴል ካዲላክ አምቡላንስ ይህ መኪና በ1953 መፈንቅለ መንግስት ሙከራ ሲደረግ ንግስቲቷ በዚህ መኪና ነበር ያመለጡት። እቴጌ መነን በ1954 ሕይወታቸው እስካለፈበት ጊዜ ድረስ በብዛት ሲታመሙ ስለነበረ ይህንን አምቡላንስ ተጠቅመውበታል። በተጨማሪም ልዕልት ሳህለ ሥላሴ ሲታመሙ እንዲሁም ልዑል አስፋው ወሰን ለሕክምና ወደ ውጭ ሀገር ሲጓዙ ከደብረ ዘይት አየር መንገድ ድረስ በዚች አምቡላንስ ነበር የተወሰዱት። ሰሞኑን ታዋቂው የሶሻል ሚዲያ ኢንፍሉዌንሰር አይሾ ስፒድ በቻይና ጉብኝት ወቅት በመደመም ሲያሳይ የነበረው በውሃና በመሬት ላይ የሚጓዝ መኪና ከ50 ዓመታት በፊት በሀገራችን የነበረ ሲሆን አምፊካር ወይም አምፊቢያን ካር በመባል ይጠራል። ንጉሠ ነገሥቱ ከምዕራብ ጀርመን ገዝተው ለልጅ ልጃቸው ልዑል ዘርዓ ያዕቆብ የሰጡት ይህ መኪና በመሬት 7 ኪሎ ሜትር ፐር አወር በውሃ ላይ ደግሞ 5 ኪሎ ሜትር ፐር አወር ይጓዛል። ከፈረንሳይ መንግስት በ1927 በስጦታ የተሰጠ ከእንጨት የተሰራ የባቡር ፍርጎ እንዲሁም ከእንግሊዝ መንግስት ለንጉሠ ነገሥቱ 25ኛ የንግስና በዓል እንዲሆን በ1947 የተሰጠ ከብረት የተሰራ ፍርጎዎች ሲሆኑ በውስጣቸው መኝታ፣ ማብሰያ፣ የስብሰባ ማከናወኛ፣ መጸዳጃና የጥበቃ ቤት የተሟላላቸው የባቡር ፍርጎዎች ናቸው። ንጉሱም ወደ ድሬዳዋና ጅቡቲ ለመጓጓዝ ተጠቅመውባቸዋል። ግሪን ኦቨር ብላክ ዳይምለር ይህ መኪና ንጉሠ ነገሥቱ የሚወዱትና በብዛት የሚጠቀሙት መኪና ሲሆን በ1945 ኤርትራ በፌዴሬሽን ከኢትዮጵያ ጋር ስትዋሃድ በአስመራ ጎዳናዎች ላይ ንጉሱ የተዘዋወሩት በዚህ መኪና ነበር። ንጉሱ ከ3 በላይ ሮልስ ሮይሶች ያሏቸው ሲሆን ለተለያዩ በዓላትና እንግዶቻቸውን ለመቀበልና ለማጀብ አገልግሎት ላይ ውለዋል።
ከዚህ ውጪ ወታደራዊ ሰልፎችን ለመጎብኘት የሚጠቀሙበት ላንድ ሮቨር ያላቸው ሲሆን ይህንንም መኪና ለተመሳሳይ አገልግሎት ኮሎኔል መንግስቱ ኃይለማርያም ተጠቅመውበታል። ንጉሠ ነገሥቱ በ1953 ከተደረገባቸው መፈንቅለ መንግስት በኋላ በ1954 ቡሌት ፕሩፍ ካዲላክ አስገብተዋል። ይህንንም መኪና ኮሎኔል መንግስቱ ለጥቂት ጊዜያት ተጠቅመውበታል። በተመሳሳይ ጥይት የማይበሳቸው ማርቼዲስ መኪናዎች ጠቅላይ ሚኒስትር መለስ ዜናዊና ጠቅላይ ሚኒስትር ኃይለማርያም ደሳለኝም ወደ ሀገራችን በማስገባት ተጠቅመዋል። በ1941 ከቀዩ ሰረገላ ጋር የገባ ፈረሶችን ለመግራት የሚጠቀሙበት ሰረገላ ሲሆን አንዳንዴም ለንጉሳዊ አጀባ ንጉሱ ይጠቀሙበት ነበር። ዴልታ 88 የ1959 ሞዴል የአሜሪካ መኪና ሲሆን ንጉሱ ለአፍሪካ አንድነት ድርጅት እንግዶችን ለመቀበል የገዙት መኪና ነው። ንጉሠ ነገሥቱ ወደ ገጠራማ ስፍራ ሲጓዙ የሚጠቀሙበት መለስተኛ አውቶቡስ ያላቸው ሲሆን ስሙንም መኪናው ከያዘው ውጫዊ ቅርጽ የተነሳ አውራሪስ ብለው ሰይመውታል። ይህ መኪና መተኛ፣ መመገቢያ እንዲሁም መጸዳጃ ቤት ያለው በወቅቱ ዘመናዊ የሚባል መኪና ነበር። በዚህ ቪዲዮ እንደተደሰታችሁ በመተማመን በሌላ ቪዲዮ እስከምንገናኝ ቪዲዮን ላይክ፣ ቻናላችንን ሰብስክራይብ እንድታደርጉ እያስታወስኩኝ ተሰናበትኩኝ።